ሰላም ለእናንተ ይሁን። እንዴት ናችሁ? ደህና ናችሁ ወይ? ቤተሰብ እግዚአብሔር ይመስገን ደህና ነኝ። ሐረግ ድራማ ክፍል 86 ተለቋለኝ። ሉሊት ስልክ ላይ ሲደወልላታል። አንድ ጊዜ ሲደወል አላነሳችም፣ ድጋሚ ሲደወልላት ታነሳዋለች። በጣም ደንግጣ ስለነበረ ወይዘሮ ሉሊት አሁን በምልክልሽ አድራሻ ቶሎ የማትመጭ ከሆነ ስህተት ውስጥ ነው የምትገቢው፣ ስለተፈጠረው ነገር መተሽ እንድታብራሪልን አለቃ አዞሻል ይላታል። ምን ሉሊትም ምን አጠፋው? በቦታው እናንተም ነበራችሁ። አልመጣም። እሺ እመጣለሁ ትላለች። የደወለላት ሰውዬም የትም አታመልጭም፣ በሰላም ብትመጪ አይሻልም? አለቃ በሰላም ማብራራት ከቻለች አብራን ትቀጥላለች እያለ ነበር። ምርጫው ያንቺ ነው ይላታል። ሉሊትም አድርጊ ከተባልኩት ውጭ ምን አደረግኩ? ፈጣሪ ሆይ እባክህ እርዳኝ። ለእኔ የሚከራከር ሰው እንደሌለኝ ታውቃለህ። ተጎዳች ብሎ የሚከራከርልኝ ሰው እንደሌለኝ ታውቃለህ። በዙሪያ ያሉት ሰዎች ሁሉ ሰይጣኖች ናቸው እያለች በጣም ደንግጣ ወጥታ ትሄዳለች። ቤዚ ሳሎን ተቀምጠው ናታን ከፎቅ ይወርድና ሴቶች በቃ ልወጣ ነው ይላል። ቤዚ ምንድን ነው እንደዚህ ጥርስ በጥርስ የሆንከው? ደግሞም ከመውጣት በፊት ምግብ በልታ አትወጣም እንዴ ስትለው፣ ናታንም ቢኒ በረዳ እየጠበቀኝ ነው፣ አስቸኳይ ጉዳይ ያለብን መሄድ አለብኝ ይላታል። ቤዚም ከዚህ ድረስ ከመጣ ገብቶ ሰላም አይለንም እንዴ ትለዋለች። ጺም በሀሳቧ ቆይ ድጋሜ በዙሪያ ሻታይኝም ያለው እውነቱን ነው እንዴ? ቆይ ምን ጉድ ነው? አሁንስ አበዛው፣ ነገሮችን እየወሰበሰባቸው ነው ያለው። ኡፍ ምን አለ ገብቶ ቢወጣና ባየው ትላለች። ደግሞ በአንድ ሀሳቧ ጽዮን ሰው ሲጠላሽ አይገባሽም እንዴ? በቃ ተረጋጊ ያልኩሽ እያለች ትማረራለች በራሷ። ቤዚም ትክክል ላይ ያየቻት ነበረ። ደህና ነሽ ስትላተኝ ደህና ነኝ ትላታለች። አይ በሀሳብ ስትጠፊ ጊዜ እኮ ነው። በቃ ተረጋጊ፣ ቢኒ ተቻኩሎ ይሆናለኝ ገብቶ ሰላም ያላለ ስትላተኝ ጺም በጣም ትናደጅ እና በዚህ ምን እያልሽ ነው? ለምንድን ነው እያጽናናሽኝ ያለሽው? ትላትና ፎቅ ትሄዳለች። ከዛም ከፎቅ ከወጣች በኋላ ለኤፍራታ ስልክ ትደውልላትና በጣም ተጠፋፋን፣ እባክሽን ነጻ ከሆንሽ አንዴ ላግኝሽ፣ ብዙ የማወራሽ ነገሮች አሉ ትላታለች። ኤፉም እሺ ግን የተፈጠረ ነገር አለ እንዴ? የኔ ናታንስ ደህና ነው ትላታለች። እዚህም ሁላችንም ደህና ነን፣ ስለሌላ ነገር ነው ለወራሽ የፈለግኩት፣ አሁን እንገናኝ ትላታለች። ከዛ እፉም እሺ ዛሬ እሺ ብላተኝ ከዛ ተቀጣጥረው ወደ ስትሄድ ገኒም ኤፍራታን ታያትና ትጠራታለች። ከዛ ትመጣና እቅፍ አድርጋት የኔ ልጅ እንዴት እንደናፈቅሽኝ፣ እንኳንም ዓይንሽን አየሁት፣ እንዲሁ በዓይኔ ላይ እየዞርሽ ንፍቅ አልሽኝ እኮ። ደግሞ ለምንድን ነው እንደዚህ የምትሮጪው? ትላታለች። ኤፍራታም አታስቢ ገኒ፣ ምንም ነገር አልተፈጠረም፣ አንቺ ከዚህ ምን ትሰሪያለሽ ስትላት፣ ገኒም እኔ እኮ ቁጭ ከምል ከቤት ከሙል ብዬ ስራ ጀመርኩኝ ትላታለች። ወደ ጉሊቱ እጇን እያመለከተች ኤፉም በዚህ መንገድ ላይ በዚህ ወቅትና በዚህ ፀሐይ፣ ለማንኛውም አሁን ቁሜ ላዋራሽ አልችልም፣ በጣም እቸኩላለሁ ብላ ጥላት ትሄዳለች። ገኒም ወደ ስራ ትመለሳለች። ከዛ ይህ በዚህ እንዳለ ቢኒ ለናታን ታውቃለህ፣ እንዲህ በፍጥነት ይሆናል ብዬ አላሰብኩም ይላል። ናታንም እኔ እንደማደርገው ግን እርግጠኛ ነበር ይለዋል። ቢኒም እንደማደርገው እርግጠኛ ነበርኩ ሲለው፣ ናታንም እኔም በጣም አስገርመኛል፣ ግን መጠንቀቅ አለብህ፣ የያፌት ሰዎች ምን እንደሚያደርጉ አይታወቅም ይለዋለኝ። ከዛ ስለ ኤፍራታ ጉዳይ እያወሩ ነበረ። ከዛ ናታንም ኤፍራታ መርጣ ነው ያፌትን ያገባችው ይለዋል ቢኒም እውነታውንም እንዲህ ነው የምታስበው? ኤፍራታ ያንን ጭራቅ የመሰለ ሰውዬ እንደመረጠችው ይለዋለኝ። ናታንም አትሳሳት፣ ኤፍራታን እናስመልሳታለን፣ ደስታችንን እናከብራለን ይለዋል ናታንም ቢኒ የነገርሁህን እየሰማኸኝ አይመስለኝም፣
አሁን ቀጠሮ አለብኝ እየመጣች ይሆናል። ከቤት ስወጣ ቢኒ ጋ ነኝ ብዬ ቀበጣጥሬ ነው የወጣሁት። ምናልባት ከጠየቁ ብዬ ነው ይለዋለኝ። ከዛ ቢኒም እሺ ብሎ ከዛ ቢኒም ተነስቶ ይሄዳለኝ። ከዛ ናታን የቀጠራት ልጅ ትመጣለች። ያወራሉ ምናምን ነገር እናቷ ስራ እንደምትፈልግለት ትነግረዋለች። ናታንም ይህን ያህል አታስጨንቂያት፣ ያው ስራ ባገኝ ብቀጠር በጣም ደስ ይለኛል፣ ግን እኔና አንቺ ብቻ ስለፈለግን አይሆንም፣ ሌላ አማራጭ እፈልጋለሁ። ያው ሁሉም ነገር እየከበደኝ ነው። አንድ ጓደኛዬ ወደ ክፍለ ሀገር ስራ እንዳለ ነግሮኛል ይላታል። ከዛ እሷም እማዬ በዚህ ሳምንት ስራ እንድታስገባ አደርጋለሁ፣ እባክህን እንድከፋ አታድርገኝ ትለዋለች። ዮናታን እንዲሄድ አልፈቀደችም፣ ደስ አላላትም ማለት ነው። ናታንም ይህን ያህል እኮ ከባድ አይደለም፣ የሆነ ስራ አድርጌ ራሴን ለጉጭ እመጣለሁ እያላትም ነበረ። እሷም እንግዲህ እንደማይሆን ይህንማ ለእናቷ የሚሆን ቦታ እያመቻቸት ለናታን ማለት ነው የሚሆን የስራ ቦታ እያመቻቸችለት እንደሚሆን እኔ አይደለም እሷ ነግራት ይቅርና እናቷ በጣም ብዙ ሰዎችን ስራ እያስገባች እንደሆነ ትነግረዋለች። ተስፋ ትሰጠዋለች ማለት ነው። ናታንም በቃ እንደሚሆን ይሆናል አትጨነቂ ይላታለኝ። ከዛ ፂና ኤፍራታ ተገናኝተው ስለተገናኙበት ጉዳይ ትጠይቃታለች። ፂም አሁን ላይ ከባድ ፍቅር የያዘኝ ይመስለኛል ትላታለች። ከባድ ፍቅር የያዘኝ ይመስለኛል፣ እንደሱ ስልሽ ላታምኚኝ ትችያለሽ፣ ግን ከልቤ ነው። የራሴ ሁኔታ በጣም ለራሴ ግራ እያጋባኝ ነው ያለው ትላታለች። ኤፉም አምንሻለሁ፣ የእውነት ንገሪኝ፣ ከዚህ በፊት እንደዚህ ስትሆኝ አይቼሽ አላቅም። ከማን ነው? ለወንድ እኮ ግድ የለሽም ነበረ። ለነገሩ ጥሩ ነው ትላታለች። ፂም ተይ እባክሽ፣ ጥሩ እንዳልሆነ አንቺና ወንድሜ ተጠቃሽ ናችሁ ትላታለች። ኤፉም እኔ እና እሱ ምሳሌ አታድርጊ፣ በጣም ብዙ የተሳካላቸው ሰዎች አሉ፣ ይልቅ እሱ ማነው ንገሪኝ ትላታለች። ፂም ቢኒያም እንደሆነ ትነግራታለች። ግን ነገሮች እሷ እንደጠበቀችው መንገድ እየሄዱ እንዳልደለ ተስማምተው ማለትም ተስማማን ብዬ ሳስበው ብዙ ነገሮች ይፈጠራሉ። አሁን ላይ ቢኒ አይደለም የተፈጠሩት ችግሮች ተነጋግረው ሊፈቱት ይቅርና ላይኑ እንኳን ሊያያት እንደማይፈልግ ትነግራታለች። ዛሬ እንኳን ቤት መጥቶ ሰላም ሳይለን ወንድሜን ከውጭ አግኝቶት ነው የተመለሰ፣ አልገባም ትላታለች። ኤፉም ታጽናናታለች። እናም ድራማው በዚህ ነበረ ያለቀ። ስላዳመጣችሁኝ አመሰግናለሁ። ለማንኛውም ላይክ፣ ሰብስክራይብ አድርጉኝ።